የእግዚአብሔርን ተአምራት በቤታችሁ ታያላችሁ። ሁለተኛ ነገሥት ምዕራፍ 4 ቁጥር 1 ጀምሮ እንዲህ ይላል። ከነቢያት ወገን ሚስቶች አንዲት ሴት ባለ ባሪያ ሞቷል። ባሪያም እግዚአብሔርን ይፈራ እንደነበር አንተ ታውቃለህ። ባለዕዳ ልጆችን ባሪያዎች አድርጎ ሊወስዳቸው መጥቷል ብላ ወደ ኤልሳ ጮኸች። ኤልሳም አደርግልሽ ዘንድ ምን ትሻለሽ? በቤትሽ ያለውን ንገሪኝ አላት። እርሷም ለእኔ ለባሪያ ከዘይት ማሰሮ በቀር በቤቴ አንዳች የለኝም አለች። እርሱም ሄደሽ ከጎረቤቶችሽ ሁሉ ከሜዳም ባዶ ማድጋዎችን ተዋሺ፣ አታሳንሻቸውም አላት። ገብተሽም ካንቺና ከልጆችሽ በኋላ በሩን ዝጊ፣ ወደ እነዚህ ማድጋዎች ሁሉ ዘይቱን ገልብጪ፣ የሞላውንም ፈቀቅ አድርጊ አለ። እንዲሁም ከእርሱ ዘንድ ሄዳ በሩን ከእርሷና ከልጆቿ በኋላ ዘጋች። እነርሱ ማድጋዎቹን ወደ እርሷ ያመጡ ነበር፣ እርሷም ትገለብጥ ነበር። ማድጋዎቹን በሞሉ ጊዜ ልጇን ደግሞ ማድጋ አምጣልኝ አለች። እርሱም ሌላ ማድጋ የለም አላት። ዘይቱም ቆመ። መጥታም ለእግዚአብሔር ሰው ነገረች። እርሱም ሄደች ዘይቱን ሽጪ፣ ለባለዕዳውም ክፈዩ፣ አንቺና ልጆች ከተረፈው ተመገቡ አለ ይላል። እንግዲህ ከነቢያት ልጆች መካከል ይላል። ይሄ ነቢያት ልጆች እንግዲህ በሳሙኤል ዘመን እንደገና በነ ኤልያስ በነ ኤልሳ ዘመን 50 ሆኖ በያርኮ በቤቴል በዮርዳኖስ አካባቢ ሆኖ የቀጣዩ ዘመን የትንቢት አገልግሎትን የሚለማመዱ ቀጣይ ለማገልገል የሚዘጋጁ በአንድ ስፍራ ላይ ተቀምጦ የሚኖሩ የነቢያት ልጆች ነበሩ። ከነዛ መካከል የአንደኛው ነው የሞተው። እንግዲህ ከሞተ በኋላ ያው ታሪኩን ሲታጠኑት ዕዳ ነበረበት። የሰውን ዕዳ ሳይከፍል ነው የሞተው። በዚህ ዕዳ ሰውየው ከሞተ በኋላ ባለዕዳው የዚህን የሟቹን ሚስት እየመጣ ያስጨንቃት ነበረ ይላል። ዕዳውን ካልከፈልሽ እነዛ 2 ወንድ ልጆችሽን ይዤ እሄዳለሁ እያለ ያስጨንቃት ነበር። እንግዲህ ለመጨረሻ ሊመጣ አስጠንቅቋት ከሄደ በኋላ እሷ በመሃል ወደ ኤልሳ ወደ እግዚአብሔር ሰው መጣች ይላል። ኤልሳ ምዕራፍ 2 ከኤልያስ ዘንድ 2 እጥፍ መንፈስ ተቀብሎ ከተመለሰ በኋላ ምዕራፍ 2 ላይ የያርኮ ውሃ በእጁ ላይ ተፈውሷል። ምዕራፍ 3 ለነዛ ነገስታቶች በተአምር ውሃ በሱ በኩል ተገኝቷል፣ ከሞዓብ ጋር ሊዋጉ ለወጡ። ምዕራፍ 4 ላይ እንግዲህ የሚያስገርም ትልቅ ተአምር እግዚአብሔር በእጁ ሲሰራ እናያለን። መታ ጮኸች። ኤልሳ አደርግልሽ ዘንድ የምትሹ ምንድን ነው? በቤትሽ ምን አለ ብሎ ሲጠይቃት ለእኔ ለባሪያ ከዘይት ማሰሮ በቀር ምንም የለኝም አለች። ስለዚህ ምንድን ነው ማደርገች? ምን ትፈልጋለች ብሎ ጠየቃት፣ ነገረችው። ከዛ በኋላ ባዶ ማድጋ ሰብስቢ፣ አታሳንሺ፣ ከጎረቤትም ቢሆን ከየትም ቢሆን ከማንም ቢሆን ጠይቂ፣ ሰብስቢ አላት። በተሰበሰበው ባዶ ማድጋዎች እግዚአብሔር ቤቷን ዘይት በዘይት አድርገው ይላል። እንግዲህ ያቺ ቤቷ ውስጥ የነበረችው ዘይት ማድጋ ትሞላ ነበር። እሷ ደግሞ ወደ ሌሎቹ ትገለብጥ ነበር። ያቺ ትሞላለች፣ እሷ ትገለብጣለች። ያቺ ማድጋዋ ትሞላለች፣ እሷ ትገለብጣለች። ፋይናሊ ልጇን ጠየቀችው፣ ሌላ ማድጋ ብላ ስትል እማ ማድጋ አልቋል አለ ይላል። ዛሬም በቤታችሁ ባዶ ነገር ሁሉ በእግዚአብሔር ተአምር ይሞላል። ባዶ የሆነ ህይወት፣ ባዶ የሆነ ኑሮ ባዶ ሆነ ብላችሁ በጠላት ልትቀደሙ፣ ጠላት ሊያሳፍር፣ ጠላት አንገት ሊያስደፋችሁ እየፈጠነ እየለፋ ባለበት ጉዳይ ላይ የእግዚአብሔር እጅ ይዘርጋላችሁ። ባዶ ጉዳያችሁ በኢየሱስ ደም ይሞላ። እንግዲህ ባዶ ማድጋ የለም፣ ባዶ የለም። እኛ ቤት ኢየሱስ ጌታ ነው። ባዶ ሞልቷል። ከዚህ በኋላ ባዶ ከቤታችሁ ይጥፋ። ከዛ በኋላ እንግዲህ ሁሉ ሲሞላ ለልጇ ኤልሳ ጋር መጣ እንዲያለች ይላል። ምንድን ነው ማደርገው? ምን ላርግ ብላ ኤልሳን ጠየቀች ይላል። እኔ እቺን ሴት አፕሪሼት አድርጊያታለሁ። የዘመናችን ሰው ቢሆን አይመጣም፣ እንደዚህ ምን ላርግ ብሎ አይመጣም። ሲሳካለት ሰው ለጥ ይላል። አንዳንድ ሰው ሲሳካለት ዳግም ወደ ተጸለየበት፣ ዳግም ወደ ቸርቹ፣ ዳግም ለሱ ለመነሳቱ ምክንያት ወደ ሆነው ሰው ጋር መጥቶ እግዚአብሔር ባንተ በኩል ተናግሮ ይሄን አደረገልኝ፣ ባንተ ምክር ይሄ ተሳካልኝ፣ አንተ መንገድ ሆነልኝ፣ ይሄን አገኘው ብሎ መጥቶ የዘመናችን ሰው አንዳንዱ አይመሰክርም፣ አይመጣም። እሷ ግን በጉድለትም ኤልሳ ጋር መጣች፣ ሲሳካ ሲሞላላትም ኤልሳ ጋር መጣች። ዛሬ በዚህ አጋጣሚ አንድ ምክር ልምከራችሁ። በጉድለትም ወደ እግዚአብሔር ቤት ኑ፣ አትጥፉ። ከእግዚአብሔር ቤት ሲሞላላችሁ ሲሳካላችሁ ከእግዚአብሔር ቤት አትጥፉ። ብዙ ሰው ሲሳካለት ቤት አይመጣም፣ ቸርቹንም ጭምር ይቀይራል። ብዙ ሰዎችን አውቃለሁ። ቀድሞ አልቅሶ ወድቆ ተንከባሎ ሲጸልይ የነበረበትን ቸርቹን ሲሞላለት ሲሳካለት፣ ቀን ሲመጣ ኑሮ ሲቃና ነገር ሲስተካከል የማይመጡ ሰዎች ቁጥራቸው እጅግ ብዙ ነው። ስለዚህ ከእግዚአብሔር ቤት አትቅር፣ መነሻ ከነበረው ስፍራ አትቅር። ከዛ በኋላ ኤልሳ አላት፣ ሽጠሽ ዕዳውን ክፈይ፣ ቀሪውን አንቺና ልጆች ተመገቡ አለ። በሚያስገርም ሁኔታ መታ ሽጣ ዕዳውን ከፍላ ቀሪ የተረፈ ነገር ሁሉ ነው። አያቸው እግዚአብሔር ሚራክል። ዕዳውን ብቻ አይደለም የከፈለችው፣ የቀረውን ሁሉ ተመገቡ ከ2 ልጆቿ ጋር። እግዚአብሔር ከዕዳ ስጋት፣ ከባለ ዕዳ ስጋት፣ ይመጣብኝ ይሁን ወይ ከምትለው ስጋት፣ ከሁኔታው ልጆቼ ይወሰድብኝ ይሁን ወይ ባሪያ ይሁን ወይ ብላ ከምትፈራው ስጋት
እግዚአብሔር ገላገላት። 2018 እግዚአብሔር አንድ ሰው እንደዚህ ይገላግላል። ቤታችሁ ላይ ተአምር ይሆናል። ዕዳ ይከፈላል። የባንክ ዕዳም ይሁን የግለሰብ ዕዳም ይሁን ህይወታችሁ ውስጥ ያለው ያስጨነቃችሁ ወይኔ ምን ይፈጠር ይሁን ብላችሁ የምትፈሩትን ዕዳ እግዚአብሔር በተአምር ይከፍላል። እግዚአብሔር ያስገርማችኋል። ቤታችሁ ላይ ሙላት ይሆናል። በኢየሱስ ደም ተአምራቱን ታስተናግዳላችሁ። እግዚአብሔር አምላክ ይባርካችሁ። ከተመቻችሁ ለሌሎች ሼር አድርጉ። ቴንኪው